እኔ የምለው ዶክተር ወየመቤት መዝሙረ ዳዊት መጸለይ የሚገባቸው ነው ማለት ተባረክልኝ። መዝሙረ ዳዊት ፍጡር የሆነ ሁሉ መጸለይ ይችላል። መዝሙረ ዳዊት ምዕራፍ 1ን ፍቅር እየጀመሩ ለሚቋረጥባቸው፣ ስራ እየጀመሩ ለሚበላሽባቸው፣ ፕሮሰስ እየጀመሩ ለሚበላሽባቸው፣ በጥቅሉ ህይወት ዳገት ለሆነችባቸው ሁሉ ሎሚ ይሄው የሎሚ ውሃ ጨምረው ከዛ መዝሙረ ዳዊት ምዕራፍ 1 ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ የምትለዋን ሁለቷን መስመር ዘለሏት። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወይም በረሲዓን ምክር ያልሄደ እርሱ ምስጉን ነው ከሚለው ሲጀምሩና እኔ በግዕዝ ልበልላችሁ እናንተ በተመቻችሁ ቋንቋ ጸልዩት። ወዘይቆመ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ ምትዛልቃን ዘዳይሙ እግዚአብሔር ስምረቶ ዘጉ ያነብብ ማልተ ወሌልተ ወይከውን ከመ ዕፅንተ ተክልተ ማዘማይ እንተቶ ብርያት በጊዜያ ወቆጽላኒ ይትነገፈው ኩሎ ዘገብረ ይፈጽም አኮ ከመዛ ኃጥአን ሳኮ ከመዝ ዳእሙ ከመመሬት ዘይግፍ ወነፋስም ገጸ ምድር ወበእንተ ዝይትነሥኡ ረሲዓን እንደይን ወይ ኃጥአን ውስተ ምክረ ጻድቃን እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን የምትለዋ ድረስ ብቻ ነው። ወፍኖቶም ስለ ኃጥአን ትጠፍ የምትለዋን ተዋት። 7 ጊዜ ትጸልዩና ብላችሁ ጧት በባዶ ሆዳችሁ ከዛ ፊታችሁን ደግሞ በላይ ላይ ያለህ ጎርጋሪ በጌታ ኢየሱስ ክርስቶስም አከርካሪ ይሰበር ብላችሁ ወደ ስራችሁ ሁሉም ነገር ይቀያየራል። እሱም የሚሆነው በእግዚአብሔር ኃይል ነው። ሞክሩት። ይህንን ሳታቋርጡ እስከ 40 ቀን ድረስ ብትጠቀሙበት ህይወት ይቀየራል። እግዚአብሔር ለዳዊት የሰጠው ቃል ኪዳን ስለሆነ ነው። ሞክሩት። አመሰግናለሁ።